የተሃደንጃኒ ልጮድ የውዬ ሰርበለወጣም ከገና በዓል እሴቶችና ገጸ በረከቶች መካከል የገና ጨዋታን በባህላዊ ስነ ስርዓቱ በተለይ በጉራጌ ምድር ላይ ያለውን ገጽታ እንዲህ ተጠናቀረ። አብይ ወልዴ ነኝ። እስከ መሰናዶ ፍጻሜ ድረስ አብራችሁን ቆዩ። በሀገሪቱ የጉራጌ ምድር እድሜያቸው የወጣትነትን አጥር ብዙ ያልዘለሉ አፍላዎች ወደ ማምሻው ላይ በጠራው የጨረቃ ብርሃን ታግዘው በሀገረ ሰባዊ የመንገድ ምህንድስና እጅግ በረቀቀው ጎዳናዎች ላይ ደምቀው ከአድማስ እስከ አድማስ ባልተገደበው የደስታ ጨዋታ አሸርቀው ከጨዋታው መጀመሪያ ጣልቃውና መጨረሻው ላይ እንዲህ እያሉ ያዜማሉ። የገና ጨዋታቸውን ያደሩታል። ጎንዳና ለበሙ ድስሜ ገበሙ ለበሙ ለሰሙ ሚውኖ ኩራዚያ ተይኑ ለበሙ ለጎቀት ባሪቀ ፈጀነሙን ብራቀ ለበሙ ጎንዳ በውርኩታ ደረባ ባማተ ለበሙ የውዬ የተሃደንጃኒ የገና ጨዋታ በተለያዩ የጉራጌ አካባቢዎች ለበዓሉ አንድ ወርና ከዚያ በላይ ሲቀረው ጀምሮ ከዚህ ቀደም ይዘወተር እንደነበር በባህል ውስጥ ያለፉ አዛውንቶች ይናገራሉ። በዚህ ጊዜ ወጣቶች፣ ሕፃናት አንዳንዴም በጨዋታው ጎልማሶችን ሸጥ ሲያረጋቸው የቀኑን ውሎ ወደ ምሽት መሸጋገሯን የምታበስረው ፀሐይ ወደ ምዕራቡ ስታዘቀዝቅ ተጠራርተው ደስታቸውን ለማብሰር በየአካባቢው ወደሚገኘው ሜዳማ አካባቢ ይሰባሰባሉ። በጨዋታውም ተቧድነው ይፋለማሉ። ጨዋታው አዝመራው ከቦተራው ተከቶ ሀገሩና ምድሩ እንስሳቱም ጭምር በጥጋብ ሲያገሳ የሚስተዋልበት፣ ልጆች በሚቦርቁበት ወቅት ጠና ያሉትም እጅግ አድካሚ ከነበረው የምህር አሰባሰብ እፎይታ በሚያገኙበት ወቅት በመሆኑ የመዝናኛ ጊዜው እጅግ የደራ ነው። በዚህም ምክንያት ይመስላል የሃይማኖት ገደብ ሳይጣልበት ሁሉም በጨዋታው የሚሳተፈው። የገና ጨዋታ በሁለት ቡድኖች መካከል ሚና በመለየት የሚካሄድ ነው። የቡድኑ አመሰራረት በመንደር በመቧደን አሊያም በመመራረጥ ይሆናል። የሁለቱ ቡድን ተወካዮች የመጫወቻ ኳሷ ወይንም ጥንግ በሩሩ አሊያ በጉራገኛ ስሙ በቁየ በመሃል አድርገው በመሻማት ወይንም አንዱ ቡድን አስቀድሞ በመጀመር የጨዋታው መጀመር ይበሰራል። ከተጫዋቾቹ አንደበት ሚና በሚና ግባ የሚሉት ቃላት ብዙ ጊዜ ልታደምጡት ትችላላችሁ። ታዲያ ይህ ቃል የሚጠቀሙት በቁየ ወይንም በሩሩ መመታታት ሳይኖር ሰላማዊ በሆነ መንገድ ጨዋታው እንዲከወን ነው። ሆኖም ግን ያልተፈቀደለት ወይንም የጨዋታውን ሕግ ያላከበረ ተጫዋች እግር ይብስ ያበሰብስ እየተባለ በማስፈራራት ራስህንና መቀመጫህን እንዲሁም ቅልጥምህን ጠብቅ፣ ካልሆነ ትመታለህ፣ በበትሩ ጎሸም ትደረጋለህ እንደማለት ሆኖ ያገለግላል። ይህ ሳይሆን ቀርቶ በሩሩ መመታታት ቢኖር ወዳልተፈለገ ጠብና እሰጥ አገባ ውስጥ የማያስገባ ጨዋታ ነው። ምክንያቱም ጨዋታው የገና ነውና። ይህ የገና ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነው። ምክንያቱም ወቅቱ ብራማ በሆነበት ወቅት ስለሆነ የሚፈጽመው ምንም አይነት የሚያሰነካክለው ነገር የለም። በጉጉት ይጠበቃል። በህዳር 12 ነው ሞር ውስጥ ቢጀምረው። ከህዳር 12 በፊት በመስቀሉ ሰሞን የነበረው ዞረ የሚባል ነገር ዞረ ትልና በል የዛሬ ዓመት እንገናኝ ትልና ተወረውረዋለህ። ወደ ገና በሰላም ተሸጋገርክ፣ ገና ትይዛለህ። ገና ለመሆኑ ደግሞ የመንደሩ ይዞ ደጅ ወጣና የመጫወቻ ስፍራ ላይ ይላል። ቁየ ሰላም ይላል። ጌታ መስጋን እልል ይላሉ ሴቶችም። ዓመት ዓመት አደረሰን ማለት ነው። እንግዲህ ዘመን መድረሱንም መጠቆሚያ ነው። ገና የጌታችን ኢየሱስ ክርስቶስ ልደት ከመቃረቡ ወር ከ15 አስቀድሞ
ጀፎሩ በየቀየው ባለው ለዚህ ኳስ ላይና ታች ተመድበው በሚጫወቱ ልጆች ወር ከ15 ቀን ቀረው ሲባል ተጀምሮ የሚጀምርበት አግባብ ነበረ። በይበልጥ ግን አሁን 10 ቀን ቀረው ሲባል በየትኛውም ቀይ ጀፎር ላይ የመጫወት ባህሉ አሁንም ያልከሰመበት ሁኔታ አለ። ለገና ጨዋታ ደግሞ በዓሉ ማብሰሪያ ነው። እንግዲህ ይህን ጨዋታ ማለት ነው መቃረቡን የጌታችን ኢየሱስ ክርስቶስ ልደት መቃረቡን ማብሰሪያ ነው። የገና ጨዋታ መጫወቻዎቹ በአካባቢው ከሚገኙ ነገሮች ወይንም ቁሳቁሶች የተሰናዱ ናቸው። ይህን ጨዋታ ለመጫወት የሚያስፈልጉ ነገሮች አሉ። በድሮ ጊዜ ሩርት የሚባል ከእንጨት የሚወጣ በተፈጥሮ የተዘጋጀ እንጨት ነበር። ተጠርቦም የሚሰራ እንጨት ነበረ። በተፈጥሮ ደግሞ ተስተካክሎ እንደ ኳስ የተቀመጠ ተፈልፍሎ የሚወጣ እንጨት ነበር፣ ሩር ይባላል። እሱን በሚጫወቱበት ጊዜ ሰው እየጎዳ ስላስቸገረ እሱ ወደዚያ ተጥሎ አሁን ከቃጫ በሚሰራ ከዚያ ያልተናነሰ ግን በጣም ጠንካራ ቢገጭህ ግን ሊጎዳህ የማይችል አይነት ኳስ ተሰርቶ ጨዋታ ይደረጋል። ጨዋታው ብዙ ጊዜ በጨለማ ነው የሚካሄደው። ኳሱ ነጭ ቢሆን ይመረጣል እንዲታይ በወደቀበት ቦታ። መጫወታው እንጨት ድቤ ይባላል በጉራጌኛ። ቆልመም ያለ ነው። ከላይ ሰውየው በቁመቱ ልክ ነው የሚያስተካክለው፣ በራሱ ልክ ያስተካክላል። ሰውየው የሚመርጠው እንጨት ለምሳሌ አሁን ጥፌ የሚባል እንጨት አለ። ጥፌ የሚባለው እንጨት ገና በሚጫወትበት ጊዜ ከአንደኛው ከባላንጣው ወገን ገና ጋር ከተጋጨበት እጅ የማቃጠል ስሜት አለው። ያንጡ አዎ ይለዋል የኛ በጉራጌኛ። ያንጡ አዎ ማለት እጅ ያጦረውላል፣ እጅን በጣም ያቃጥላል፣ ይነዝራል ማለት ነው። ሌሎች የማይነዝሩና ጠንካራ የሆኑ እንጨቶች አሉ። ሰውየው ባለቤቱ የሚወደው ከሆነ አንጎ ወይም ጎል የሚያስቆጥርበት አይነት እድለኛ ዱላ መስሎ ከታየው ከዓመት እስከ ዓመት ቤት ውስጥ ያስቀምጠዋል። የከረመ ነው፣ ክብር አለው፣ ዋጋም አለው። ልጅነቱን ዘመኑን እያስታወሰበት የሚኖር ነው። እንግዲህ ይሄ ስፖርት በቁጥር የሚመደብ አይደለም። ይሄ ጨዋታ አንድ መንደር ከአንድ መንደር ጋር ነው የሚጋጠመው። በመካከል ሕግ አለው ጨዋታው። ግራና ቀኝ ይዞ መጫወት። በቢላህ ግባ ይለዋል። አይ ቦታህን ያዝ ማለት ነው። በቢል ካልገባ በዱላ ቢመታ እንኳን ይጎዳል ሰውየው። ክስም የለበትም። ግን በገና ጨዋታ አይቆጡም ጌታ የሚለው ብቻ በመያዝም ሰው አይደበደብም። በተቻለ አቅም እንዳይደበደብ ይደረግና በቢል ካልገባ በጉልበት ለመውሰድ ከፈለገ ግን አብሮ ይጀለጣል። ከኳሱ ጋር እንዳይጀለጥ ይወጣል። ከዛ በኋላ በመካከል ጫፍ ላይ አንድ ተጫዋች አለ፣ የልጊያም ይባላል። የልጊያም ማለት ይዞ የሚሮጥ አንተ ከመካከል አጥቂ ማለት ነው። በእግር ኳሱ ልጊያም ማለት ፈረስ የሚቀመጥ ሰው፣ ተቀማጭ ጋላቢ ማለት ነው። ያን ኳስ ከያዘ ልጁ ሯጭ ነው። ሁለተኛ ደግሞ ሲመታ አይስትም። ይዞ ሄድና ወደ ተወሰነ ቦታ መጨረሻው ገደል ነው የሚሆነው። መጨረሻው ላይ ገደሉ ላይ ኳሱን ይከተዋል። አንድ እያለ ያስቆጥራል። አሁን ወደ ላይና ወደታችን አሁን ቦታ ይቀያየራሉ። ደግሞ እንደገና መሀል ላይ ያሉት በጣም ጠንካሮች ናቸው። ካሉበት ቦታ ነቅነቅ እንዳይል መታገል የሚችሉ ከመቱ ደግሞ አርቀው እዛ ላጊያሙ ያለበት ቦታ ጋሊያሙ ያለበት ቦታ ድረስ ማድረስ የሚችሉ ናቸው። እነዚህ ናቸው። አሁን ይሄ የሁለት መንደር ልጆች ሲሆኑ ነው። የአንድ መንደር ልጆች ሲሆኑ ግን ይቧድናሉ። ይባድኑና ይመዳደቡና ይወጣሉ። ሰነፍና ጎበዝ ይኖራል። ጎበዙና ሰነፉ አንድ ጎበዝ አንድ ሰነፍ፣ አንድ ጎበዝ አንድ ሰነፍ ይሆኑና ሁሉ ተመጣጣኝ ያህል እንዲኖራቸው ይመዳደቡና ሁለቱ እነዚህ የቡድን መሪዎች አሉ። በእግር ኳስ ሕግ አለ አይደለም? አምበል የምንላቸው የሁለቱም አምበል አላቸው። ሁለቱ አምበሎች ተራ በተራ ይመርጣሉ። በምንና በምን ይለዋል። ለምሳሌ በጥቁርና በነጭ ይለዋል። ነጭ ወደ እኔ ይላል አንዱ፣ ነጭ አንዱ ወስዳል፣ ጥቁር አንዱ ወስዳል። ብዙ ጊዜ ልጆቹ በመሰላቸው ነገር በመሐረብና በካልሲ ይላል። ቢፈልግ በሴትና በወንድ ይለዋል። ወይ ደግሞ ቢፈልግም ደግሞ የሴት ብልት እየጠራ የወንድም ብልት እየጠራ በዚህ ይለዋል። ሲለው አንዱ ይሄንን ይላል። የራሳቸው አሉ የሚያስቅም ነገር ማዝናኛ ማብረው ይሰራሉ በዚያ ሰዓት እና በዚህ ጊዜ ይመራረጡና ጨዋታው ይቀጥላል። በደንግነት ዘበረንዳ ሽርባነ ጨዋዳንዳ በደንግነት ዘበረንዳ ያስወልባነ ንማጀንዳ። ይህ ጨዋታ ከወር ለዘለቀ ጊዜ የሚካሄድ በመሆኑ የመጨረሻዎቹ 2 ቀናት በልዩ ዝግጅቶች የደመቀ ይሆናል። በተለይ የቆሎው ስነ ስርዓት በህፃናቱ ውስጥ ልዩ ትዝታ የሚፈጥር ነው። የእድሜ ኩዮች እዚህ እኛ ሀገር ጃሎ ተብለው ይጠራራሉ። ጃሎዎች የገና ዕለት ምንድን ነው የሚያደርጉት? ቆሎ ይዘው ወደ ገናው ቤት ይሄዳሉ። ሁላቸውም በልካቸው ያዋጣሉ። ድሮ ቀልቀላ ይሄ ትንሽ ወይም ደግሞ ሞነ የሚባል ነገር ትንሽ ስልቻ አንገት ላይ የሚታሰር ለልጆች ነበር። አንገታቸው ላይ ያስሩታል፣ ቆሎ ይጠቀጥቁታል እዛ ጋር ድሮ።
አሁን ስለተሻሻለ ግን በመያዣ በፌስታል ሀገር አይነት ነገር ይዘው ገናው ቤት ይሄዳሉ። ገናው ቤት ከሄዱ በኋላ ሽማግሌዎች ይጠራሉ፣ ቢመርቁ አዲስ ትውልዱን ማየት የሚፈልግ ሽማግሌ ይመጣና እዛ ይቀመጣል። እነዛ ጠላቸውን ገች በሚባል ነገር አለ ገንቦ ትልቅ እንስራ ምሰሶ አጠገብ ያስቀምጡታል። ሊቀዳና ከሽማግሌዎቹ ይጀመራል። ይጠጣሉ። ጠጥተው ራት መብላት ምናምን ብሎ ነገር የለም። ዛለት ራትም ቆሎ ነው። ቆሎ ይበላሉ። ቆሎ ከበላ በኋላ የሚያድሩት እዛ ነው። አስብ እንግዲህ እዛ ጋር ንጹህ ልብሱ ለብሶ የሚሄድ የለም ሲያድር እዛ ጋር። ምክንያቱም በሌሊት የሚሰሩት ስራ አለ። አዛባ ይቀባባሉ። ረብሻ ነው ቤቱ። የዛለት ረብሻ እንዳይረብሹ ይመከራሉ። ግን በምንም ተአምር የድሮ አባይን መገደብ ያህል አስቸጋሪ ነበረ እነሱ መከልከል፣ ይህን ነገር አታድርጉ ለማለት። ከዚያ በኋላ ነገ ጧት ደግሞ ቤተክርስቲያን የሚሄድበት ቀን ነው። በኋላ ወልድ ቤተክርስቲያን እዛ ኃይለኛ ገና ጫወታ አለ። በዚህ ገና ጫወታ ደጋና ቆላ የሚለያይበት ጊዜ አለ። አሁን ይሄ ወሰን የለውም። ይሄ ጎል ማስቆጠር አይደለም፣ ይዞ መሄድ ማለት ነው። እስከ ሀገሩ ድረስ እየነዳ ይሄዳል። ሲደክመው ይመለሳል። የዚህ አይነት ነው። በጣም ደስ የሚል ጫወታ ነው ጫወታው። ስሜ ሙልቀና መርጋ ይባላል። ድቤ የምንጫወተው በቡድን ሆነን ነው የምንጫወተው። ቁያ የሚባል አንቃት ወይም ቁያ የሚባል ነገር አለ። እሱን እያዘጋጀን እንጫወታለን። መዝናናት ነው የምንጠቀመው እና ደግሞ ደስ የሚል ጨዋታ ነው። በአመትም ብቻ ስለሚመጣ በጣም እናፍቀዋለን። እሺ እኔ ቆሎ የምበላው መድፌም ከእድሜ አኳያ ከሆኑ ልጆች ጋር ነው። በ27 እና በ28 ቆሎ እንበላለን። አምና ወጣልንበት ቤት ገብተን ቆሎአችንን ተሰባስበን እንበላለን፣ እንጫወታለን። የተለየ ደስታ ደግሞ ይሰማል። ላሸትና ዛባ እንቀባባለን። መቼም ያለ ነው። እኔ የምቀባለው ማንኛውም ሰው የተኛ ሰው ከሆነ እንቅልፋን ከሆነ ማንኛውም ሰው ይቀባል እና በማግስቱ ደግሞ ስናየው ማመዳም ወይም የሆነ ፊቱ ጠቋቁሮ ነው የምናየው። ቢከለክለን እንሰድበዋለን። ጉራታ የሚባል እንጨት አለ። እሱን አምጥተን ጓሮ ጓሮ እየዞርን እንሰድባለን። ስሜ በረከት ፍቅሬ ይባላለው። ከትምህርት ቤት መልስ ያው የቤተሰባችን ስራ ምናምን ከጨረስን በኋላ ወጥተን ጀፉ የሚባል ነገር አለ። ያው ላይ እናታችሁ በመከፋፈል በሁለት ጎራ ሆነን እንጫወታለን ማለት ነው። በ27 ማታ ማምሻው ማለት ነው እንገባለን። ያው ቆሎ ይዘን ማለት ነው። ሁላችንም በእድሜ እኩያ ነው። ቆሎ ካገባን በኋላ አለቃ ይመረጣል። ያ ባለቃው አማካኝነት ለታዳሚው ለተጠራው ህዝብ ማለት ነው ለሱ ተከፋፍሎ ይሰጥና ከዛ በየጎራጎራችን እየበላን ጠላው ይቀዳልናል። ጠላውም ጠጥተን በቃ ከጨረስን በኋላ የወራሽ ሰመሌ ምናምን እያልን እንጫወታለን። ከዛም በመቀጠል ደግሞ ያው እንራበሻለን። ሁሉም በቃ በየፊናፊናው በቃ ሁሉም ፌክ ይሰራል። በቃ ገና ቤት መተኛት ማለት በጣም አስቸጋሪ ነው ማለት ጠንቃቃ መሆን አለበት። ምክንያቱም ያው ብዙ ነገር ነገው ደግሞ በቃ በጣም ስለሚበሽክ ያ ልጅ በቃ እናበሽቀዋለን። ስለዛ በቃ ጥንቁቅ ሆኖ ራሱን ለሰው ለመጉዳት እንጂ ያው ለመጎዳት መተኛት የለበትም ላለው እንደ በጣም ያዝናናል። ሰዎቹ አቅማቸውን አባቶች ራሳቸው ምን አየት ነን ሁ ይላሉ። ምን ያህል አለው ነው እስቲ ልሞክረው ይሉና እንትን ይሄ መምቻውን ድቤውን ይዘው ይሞክራሉ። ሄደው በተለይ አንድ እንትን አለ የጡንቻ መገመቻው ሩር ሲመታ ሩሩ እንደ ቃጫው ኳስ አይደለም፣ እንደ ቃጫው ቁይ አይደለም መታሱ ሁለት ወገን በግራና በቀኝ በላይና በታች ቆም። ይሄ አሁን ሳስበው ይሄ ጋልፍ አለ አይደለም፣ እንደ ጋልፍ አይነት ይሄ ጋልፍ ምድር ላይ ነው። ይሄ ግን አየር ላይ በእጅህ እያነሳ ትቀልብና ኳሱን አየር ላይ ትለጋዋለህ። ስትለጋው ካመለጠ ማነጣጠር አልቻልክም ማለት ነው። ካላመለጠ ባንዴ ከለጋው ለግተዋል፣ ግን የእጅህ ኃይል የድረስ ይደርሳል። አቅም መገመቻ ነው። ትልቅ መዝናኛ ነው። ከባድ ስፖርት ነው፣ መዝናኛም ነው። በገጠሪቱ ደግሞ ይሄ ከመዝናናትም በዓሉን በዓል የሚያሸተው በተለይ በገጠሩ ይሄ ጨዋታ የገና በዓል መሆኑን የሚያበስረው በገጠሪቱ ኢትዮጵያ ይህንን የገና ጨዋታ ነው።
የጨዋታውና ስነ ቃሉ ድርደራ የሥራ መንፈስን መቀስቀሻ፣ የጎበዙን ማጎልበሻ፣ የሰነፉ ማሄሻ ሆኖም ያገለግላል። በጣም ቀስቃሽ ነው። እንዳይሰደቡ ሴቶች እንደውም የገና ዕለት በገና ደንጃ አፍት ገፈው ይላሉ። በገና ልጆችም ስር ትከተኛለህ፣ ታሰድበኛለህ። ጠላውን ጠንካራ ጠላ እንዲሆን፣ ቆሎው ጥሩ እንዳያር፣ አሻሮ እንዳይሆንባቸው፣ ጠላው እንዳይበላሽ ተጠንቅቀው ይሰራሉ። ግጥሞቻቸው ሰነፍን የሚያመጡ ጎበዝን የሚያበረታቱ ናቸው። እርሻ ላይ የሰነፈውን በንጽህና በገና ዕለት እንኳን ልብሱ በትክክል አጥቦ ያለበሰውን ሁሉ ይዘልፋሉ። በዛ ላይ ስለሚዘልፉ ከዚህ ዘለፋ ለመዳን ይጠነቀቃሉ። ስለዚህ ትምህርት ሰጭም ነው። የአንድን ማህበረሰብ ባህላዊ ሴቶች ጠብቆ ለማቆየት ከሚችሉ አካላት መካከል የኪነ ጥበብ ባለሙያዎች አቅም እጅግ በጣም የጎላ ነው። የተለያዩ ሀሳቦችና ባህላዊ ትርክቶች ማኖሪያዎች በመሆናቸው ለጉራጌ ብሔረሰብም ታሪካዊ እንዲሁም ባህላዊ ሴቶች ለማዳበር ከሚተጉ ሰዎች አንዱ የሆነና ይህንኑ የገናም ጨዋታ በኪነ ጥበባዊ ለዛ ካቀረቡት ድምፃውያን መካከል አንዱ እንዲህ ይላል። በተለይ በ2007 ዓ.ም ላይ እርሱንና ሌሎች አንጋፋ የብሔረሰቡ ድምፃውያን ባሳተሙት አትነት በሚለው የሙዚቃ አልበም ውስጥ የገናን ጨዋታ አስውቦ ተጫውቶታል። እሺ ረሻት ከድር እባላለሁ። እንግዲህ በመጀመሪያ ለገና በዓል እንኳን በሰላም አደረሰ። ተጫውቼ ያለሁኝ ያው ብዙ ባይሆንም እኔ ያው ከዚህ ከሀገር ቤት ከወጣሁኝ አንድ 10 ምናምን ዓመት ሆኗል። ማለት 86 አካባቢ ነው የወጣሁት እና የ9-10 ዓመት ልጅ ነበርኩኝ በዛ ሰዓት። በትንሽም ቢሆን ተጫውቻለሁ ልጅ እያለሁ ማለት ነው። ከጓደኞቼ ጋር ልጅ እያለን ተጫውተናል። ያው የገና ጨዋታ በአብዛኛውን ጊዜ የሆነ የክርስቲያን ልጆች የሚጫወቱት አይነት ተደርጎ ይወሰዳል። በነገራችን ላይ ግን እኛ አካባቢ ግን ሁሉን ሙስሊሙም ክርስቲያኑም አንድ ላይ ነው የሚጫወተው። እኛ በልጅነታችን ያው ከጓደኞቼ ጋር እየዞርን እንግዲህ ሳንቲም እንጠይቅ ነበረ። ቡና፣ ብርቱካን፣ የተለያየ ነገር ይሰጠን ነበረ ስንዞር። እንደ ዛሬ እንግዲህ ዛሬ ገናውም ጠፍቷል። ግን ከተማም ላይ ያለው ነገር ሳንቲም ምናምን ሲሰጥ ያለው ግን ያኔ እኔ ትንሽ ልጅ እያለሁኝ እኛ አካባቢ ወደ ቆላው አካባቢ ነው፣ ወደ ታች ነው። ቡና ይሰጠን ነበረ፣ ብርቱካን ይሰጠን ነበረ፣ የተለያየ ነገር ይሰጠን ነበረ። ጨዋታው እንግዲህ ወያ ሆዬ እንግዲህ አማርኛ ነው ብለው ብዙ ሰዎች አሁን ስለሰራሁት እንትን ላይ ወያ ሆዬ አማርኛ አይደለም ወይ ምናምን ነገር ይሉኝ ነበር። ግን አይደለም፣ እኛ በልጅ እያለን እንጫወተዋለን። ወያ ሆዬ የውዬ ውዬ እንላለን፣ ወያ ሆዬ እንላለን። ያሆ ለበሞ ያሆ እያለን እየዞርን እንጫወት ነበረ። የገና ቁየ መምቻ እንትን ድፔን ይዘን ቁየ ደግሞ እንጫወታለን። በድፔ እንጫወት ነበር ትንሽ ልጅ እያለሁ ማለት ነው። አሁን እሱ ነገር እየጠፋ ነው። በእርግጥ የለም። ያው ሀገረሰባዊ ሙዚቃ በመሆኑ አንተም በራስህ እይታ አስውበህ የሰራኸው ለዛ ነው? አዎ፣ በነገራችን ላይ መጀመሪያ አካባቢ ይሄ ነገር ዋቢ ሰርቶት ነበረ። እንደውም ደስ ይለኝ ነበረ ዋቢ ላይ። ግን ዋቢ ላይ በጣም ተሰርቶ ማለት እኔ የምፈልገው አይነት አገላለጽ አልተገለጸም ብዬ ነበረ ማስበው። ዋቢ በጣም ማደንቀውና ማከብረው ባለሙያ ነው። እኔ ግን የትክክለኛ የባህሉን ነው የሰራሁት። ትክክለኛ የባህሉን ዜማ ማለት የገናውን ብቻ ሳይሆን ሌሎቹም እዛ በዚህ በአመት በዓል ዙሪያ የሚጫወቷቸው እንግዲህ ማዶ ለማዶ ሆነ የምትተቻችበት ዜማ አለ አይደል? እሱንም አካትቼ ነው ዜማው የሰራው። ማለት ክረምት ሲወጣ መሬቱ ጠፈፍ ሲል ያ እንግዲህ ቁየ ምናምን ትጫወታል። እንግዲህ የክረምት መሸኛ ነው ማለት ነው። በጋ ሲገባ ያንን ጊዜ እንግዲህ ትተቻቻለህ፣ ትተራረባለህ በዜማ ምናምን። በዛ ሰዓት የማዶ ልጅ እንደዚህ እኛ አትችሉንም አይነት ነገር ማለት ነው። ያንን ነገር ለማስታወስ ነው። ወጌም ከነምፑ ግቡ አፉተቡት ወሮሽ መኸረስን ቤታ እርች ባቤ ሰኸር በቂጠ ክትፈቶች ተፈጥራኹሽ እርች ያብሽ በሩም ዳሩን የምራን ለበሞ ዞርዬ ለበሞ የገናው ጨዋታ ማብቂያ ላይ የአሸናፊው ቡድን ተጋጣሚዎቹን በሚያሸብር፣ በሚያበሽቅ፣ በሚያንኳስስና በእንካ ሰላንታ አይነት ወግ እየፎከረም ጭምር አምና በተመሳሳይ ጊዜ ቃል ወደ ተገባላቸው ቤት በማምራት የተዘጋጀላቸውን ቤት ያፈራውን የበዓሉ ግብዣ ይታደማሉ። ይህ ሲሆን ግን አሸናፊው ተሸናፊውም የድግሱ ተቋዳሾች ናቸው።
የድግሱ አዘጋጆቹ ስለቱ ሰምሮላቸው አለያም ወደፊት እንደሚሰምርላቸው ተስፋ አድርገው የገና ልጆቻቸውን በጸጋ ያስተናግዷቸዋል። ገና ከተጫወቱ በኋላ መጨረሻ ላይ እነዚህ ልጆች ይሰበሰቡና በሚቀጥለው ዓመት የት ነው የምናድረው ይላሉ። ስለት የለመነ አለ ወይ? ያልወለደ ንግድ ያልተሳካለት ጤና የተያዘበት ሰው ካለ ንገሩንና ስለት ያለበት ሰው ካለ ስለት ወዳለበት ቤት እንሄድ፣ ስለት ከሌለ ግን ማጋ እንግባ ይላሉ። እነሱ ሲገቡ በጣም አረጁ ሽማግሌዎች ቤት አይሄዱ። ያልወለዱ ወንዶች ወይም ደግሞ ሴት ብቻ በዛባቸው ወይ ወንድ ብቻ በዛባቸው እንዳሉ እነሱ ራሳቸው ታውቃለህ፣ ንቦች አበባ የት እንዳለ ያውቃሉ። እነሱም የት መመገብ እንዳለባቸው የት ጠላ ማን እንደሚጠብቅላቸው ያውቃሉ። ስለሱም በጉጉት ማን እንደሚፈልገው ያውቃሉ እና እዛ ይሄዳሉ። እዛ ለበሞ ለበሞ እያሉ በዛ መዝሙር አለ፣ የታወቀ መዝሙር አለ። ለበሞ ለበሞ እንዞሪቴ ለበሞ ይላል። ኦሆ እንዞሪቴ ለበሞ ይላል። ቢለብም ቢለብም ምድር ሰሜን ቢሄብም እያሉ ግጥም አለው። ብዙ ግጥም አለ። ያን ግጥም ይገጥሙና በራፍ መጥተው ይጨፍራሉ። ሲጨፍሩ የቤቱ ባለቤት ይከፍትላቸዋል። አስቀድሞ የሚፈልጋቸው ሰው ከሆነ የዛለትም ጠላ ጥምቆ ነው የሚጠብቃቸው። አሁን በላን ገና በላን ገና በጅምሩ በላን በሚቀጥለው እንብላ ይላሉ። ገናዎቻቸውን በሙሉ እዛ ቤት ያስቀምጣሉ። እናትየዋ ገናውን ታነሳና ወይ ወንድየው ይሰቅለዋል። ለገናቸው አሻሮ ነው የሚቆላበት። ያ ገና ቢፈልግ ሰውየው አንድ መርጦ ለሚወለደው ልጅ ብሎ ሊያስቀምጥ ይችላል። ከዛ በኋላ አሻሮ ይቆላበታል። እኔ ወንድ ልጅ ከወለድኩ ይላል፣ ወይም ደግሞ የሚፈልገውን ነገር። በአጋጣሚ የሴት ልጅ ወልጄ ነበር፣ ሴት አልነበረኝምና እኔ ራሴ ተሳልኩኝ። ግን ትልቅ ሙክት ገዝቼ ነው የሰጠኋቸው። እንደውም በመካከሉ የፍየል ስጋ የማይበላ ሰው ነበርና የፍየል ስጋ አልበላም ሲለኝ ሌላ በገዛው የፍየል ለማይበሉት። ልክ በዚሁ መልኩ ሰውየው ይደሰትባቸዋል። ድቃ ደስ የሚላቸውን ነገር ያደርጋል። ከዛ በኋላ ምርቃቱን ያሽጎደጉዱ። በቃ አንፈልግም ይህን ነገር እምቢ ካሉ እነዛ ልጆች ይሰበስቡና መጥተው በራፉ ላይ እኛ ናቸው ተጠኛንጋቸው ለእኛ የከለከለች እኛን አንቀበል ያለች ድመት ትውለድ፣ ሰው አትውለድ፣ ድመት ትውለድ። ይሄ ኃይለኛ እርግማን ነው። ይህን እርግማን የፈራ ይህንን አያደርግም። ይጠነቀቃል፣ እጁን ይሰበስባል፣ እነሱ የሚፈልጉትን ያደርጋል። ንግድ ያልተሳካላቸው ሰዎች ንግድ ይሳካላቸው ለነሱ ስለት ያደርጋሉ። በቃ ንግድ ሀፍላ ይሁን ከዛሬ ይጀምር፣ ልክ የማያልቅ ሀብት ይስጥ እያሉ ይመርቃሉ። ብዙ ጊዜ ደግሞ የነሱ ምርቃት ብታምንም ባታምንም ይሰማል፣ ይደርሳል። ወጌም ከነምፑ ግቡ አፊተቡት ወሮሸ መኸረስን ቤታ እርች ባቤ ሰኸር በቂጠው ክትፈቶች ተቆጥራኹሸ እርች ያብሽ በሩም ዳሩን የምራን ቀደም ሲል እንግዲህ ያው በአባቶችን ጊዜ ጀምሮ መጀመሪያ የገና በዓል ለመጪው ዓመት ለከርሞ በየትኛው ቤት መሰባሰብ እንዳለባቸው ይጥላሉ። በተለይ የሚዘወተረው በሚወልዱ እናቶች ቤት ነው። በሚወልዱ ይወልዳሉ ተብለው በሚጠበቁ እናቶች ቤት ወይም ደግሞ ልጅ በሌላቸው ወይም ካን ከሆኑ ልጅ እንዲያገኙ ጸሎት ለማድረግ እግዚአብሔር መማጸን ያህል ወይ ሴት ልጅ ከሌላት ሴት ልጅ እንዲሰጣት ወይ ደግሞ መካን ማትወልድ ሳትወልድ ብዙ ጊዜ ከቆየች ደግሞ ልጅ እንድታገኝ ፍሬዘር እንድታገኝ ካሊያን ደግሞ ምትወልድን ከሆነ ተጨማሪ የተባረከ ልጅም እንድትወልድ ጭምር የተመረጠች ሴት የት ጋር እንጥላለን ለመጪው ዓመት መሰባሰቢያ ለገና በዓል መጫወቻ ማደሪያ የሚሆን ተብሎ ጥናት ይደረጋል። በጥናቱ መሰረት ያን ቤት ድባያቸው ይዘው ማክተሚያ ላይ ለቦሞ የሚሉት ጨዋታ አለ። ዜማ በጣም የሚናፍቅ ባህላዊ ጨዋታ አለ። ይህንን ዜማ እያዜሙ በህብረት ልክ ማምሻ 12 ሰዓት ጨለማ ሌቱ ቀኑ ለጨለማ ሲያስርክ በዛን ሰዓት ወደ ተመረጠችው ቤት ይሄዳሉ። ከዛ በኋላ ድባያቸው ይጥላሉ። ከዛ በኋላ ደግሞ ስለት አለ። እኔ ልጅ ከወለድኩኝ ወንድ ልጅ ከወለድኩ ወንድ ልጅ ከሌላት አርጃ በላቸዋለሁ ትላለች። የጎመን ክትፎ ልትል ትችላለች። ሴት ልጅ ከሌላት ሴት ልጅ ከወለድኩት ወይም ደግሞ ማህፀኔ ከተፈታ ልጅ ካገኘው አርጃ ባላቸዋለሁ፣ ጠላ ጥላለሁ፣ ጠምቃለሁ፣ ወይፈን አርዳለሁ፣ ምኩት አርዳለሁ በሚል የሴቷም ወገን ዘመድን ካለ እዛ ቤት ውስጥ ባልዮም ካለ ይሄንን ስለት ይከናወናል። ቃል የመግባት ስነ ስርዓት። ከዛ በኋላ ወደ ቤታቸው ይበተናሉ። ይሄ የሚደረገው ለመጪው ዝግጅት ነው። ይህ የገና በዓል እንደ ሌሎቹ የኢትዮጵያ ክልል ባህላዊ ይዘት ቢኖረውም በአካባቢው ላይ እንዲህ ተከብሮ ይውል ነበር። አሁን ግን ያው ወደ ነበርነት ሳይሸጋገር የብሔረሰቡ ተወላጆች እንዲሁም የባህል አጥኚዎችና የባህል ጠባቂዎች ይህንን ነገር በማጎልበት በማህበረሰቡ ውስጥ ዳግም የሚያንሰራራበት መንገድ
ትፈልጉ ዘንድ የሥራ ኃላፊነታችሁ የድርሻችሁም የዜግነታችሁም ግዴታ ትወጡ ዘንድ እያሳሰብን መሰናዶውን በዚህ ያበቃል። በድጋሚ እንኳን ለገና በዓል አደረሳችሁ።